ጭራሽ ለዚህ አበቃችሁ። አንድ መኝታ ቤት ተቀጣጥራችሁ ለመቀመጥ አበቃችሁ። በእውነት አጨብጭቤያለሁ። ብሩኬ ሰላም ነው። እኔ በእውነት ተሳቀቅኩ ላንተ ዛሬ ይህን ቪዲዮ ሳይ ማለት ነው። የነብሩኬን ቪዲዮ ሳይ በጣም እየተሳቀቅኩ ነው ያየሁት። በእውነት ለመልኩ እየተሳቀቅኩ ማለት ነው። እዩ ልህ ነው ምንድን ነው እስከዚህ ድረስ ያደረሰሽ? በእውነት እና እኔ ብሩኬ ያልጠበኩት ነገር ነው ያረከው ማለት እኛ አሁን ወቀሳችሁ ልትል ነው ኦዲየንሶች ወቀሳችሁ እንዴት እንደዚህ ትሉኛላችሁ ብለህ እኛ ላይ ዘራፍ ብትል በእውነት አንሰማህም። ምክንያቱም ባልጠፋ ቦታ ባልጠፋ መነጋገሪያ ቦታ አንድ መኝታ ቤት አሁን እናንተ ባላችሁበት ሁኔታ አንተና እዩ ባላችሁበት ይሄ ሰላም ማጣቱ ከሀይሚ ጋር ባለው ሁኔታ እንዴት አንድ ክፍል ልጠራት ቻልክ? ለብቻ ማለት ከዚህ በፊት እኔ ምን እንደሆንኩ አላቅም፣ ከእሷ ጋር ምን አርጋኝ እንደሆነ አላቅም ምናምን እያልክ አልነበር እንዴ? አሁንስ ያንን ዘንግተኸው ነው ልታገኛት የፈለግከው? በእውነት ምን አስበህ ነው? ወይስ አንተም የሆነ ነገር ልታረጋን ነው? በእውነት በጣም ትንግርት እኮ ነው የሆነብኝ። ምን አስበህ ነው በዚህ ደረጃ መቃለል የፈለግከው እንዴ? የሰው ልጅ እኮ ማግኘት ምንም ማለት አይደለም። የሰው ልጅ ማዋራት ማነጋገር ጥሩ ነው ሀሳብ፣ ግን የመረጥክበት ቦታ አይመጥንም ጭራሽ ማለት ነው። ጭራሽ በፍጹም አይመጥንም ለእንደዚህ አይነት ነገር ማለት አንተ ከምትለው ሀሳብ ጋር የመረጥከው ቦታ አይመጥንም። እናንተ ካላችሁበት ሁኔታ ጋር ስንት ጭር ያለ ቦታ አለ። ያለ ምንድን ነው ያለ መኝታ ቤት ማውሪያ ቦታ የላችሁም እንዴ? እንዴት ነው እናንተ እንደዚህ አይነት ነገር እንዴት ነው? ምን ነው አንተስ ያለ መኝታ ቤት ማውሪያ የለም? ሌላ ቦታ መኝታ ቤት ብቻ ነው አንተ የምታወራው ከዩ ጋር? እንዴት ነው ያለው ነገር? በእውነት በጣም ይደብራል። ሀይሚዬ እንዲህ ባትሆን ይገርመኝ ነበረ። በእውነት ይሰማል እና በጣም ይሰማል። ሲጀመር እንደዚህ አይነት መገናኘት ከቻላችሁ ይሄ መጥሪያው ምኑም አያስፈልግም። ራስን መቀበል ትችል ነበር ወይ ደውለህ ደግሞ ለሀይሚ አይ በቃ ደርሶኛል መጥሪያው አያስፈልገኝም ማለት ትችል ነበር። ለምን ስታደውልልህ አታነሳም? ለመልእክቷን እንኳን መልሰህ እንትን ለማለት አልፈልግም፣ አይ ደርሶኛል መጥሪያው በቃ አያስፈልገኝም ማለት ትችል ነበረ። እስከዚህም ድረስ አትዋረድም ነበረ። ግን ሆኖም ቀረ ስልክ አለማንሳትህ ለዚህ ነገሮች ፈጥሮብሃል። ልታዋራት ትችል ነበረ፣ ግን የመጣህበት የመረጥከው ቦታ ስህተት መንገድ ነው። ማውራት መልካም ሆኖ እና ከባድ ነው። ሀይሚን ለምን እንደዚህ አሰብሽ ብለን ልንወቅሳት አይቻልም፣ አንችልም ማለት ማንኛውም ሰው የሚሰማውን ነገር ነው። እሷ በቅንነት መጣች፣ የጠበቀችው እና ያሰበችው ነገር ግን የተለያየ ነገር ነው። ያደረገችው ነገር ትክክል ነው ብዬ ነው የማስበው። ያ ማለት ግን አንድ ሴትና ወንድ የሆነ ቦታ ተገናኝተው አወሩ ማለት ነገሮች ወደ ሌላ ሆኑ ምናምን እንደዚህ አብረው እንትን አሉ ማለት አይደለም። ያ ማለት አይደለም። ግን እሱ የመረጠበት ቦታ ይሄንን ምንድን ነው መጥፎ ነገር የሰውን ሀሳቤ መጥፎ ነገር እንዲያስብ የሚያደርግ ነው። አንዳንድ ሰው ምንድን ነው ሀሳቡ አሪፍ ሆኖ ግን ደግሞ ምንድን ነው የሄደበት መንገድ ነው ግን ስህተት ነው፣ በጣም ስህተት። የፈለገ ሊያናገራት ቢፈልግ አንድ ቤድሩም ውስጥ መቅጠር አልነበረበትም። ብሩኬ ምን አይነት ጉድ መጥቶበት እንደሆነ ወይስ አሁንም የሆነ ነገር ሆኜ ነው ልትል ነው? እንደዛ ነው ሆኜ ነው ምናምን ልትል ነው? አሁን ይህንን ጋሽዬ ሲያውስ ምን ይላሉ ማለት አንተ እንጃ። በእርግጥ ጋሽዬ ለአንተ ማስተባበያ ይሰጣሉ ብዬ አስባለሁ። ማለት እንዲህ አስበው ሊሆን ይችላል እንዲህ ነው ግን አሁን አንተ የመጣህበት መንገድ ፈጽሞ ስህተት ነው። ልጅቷ እዩ ራሱ የልብ እንዲሰማት ሀይሚ ላይ አደረግ። አንተ እንደዚህ ባረክ ቁጥር የልብ ተሰምቷት ይቺ ልጅ ማለት ነው ሀይሚ ላይ እንትን ለማለት መሄድ ነው የቀራት። በቃ በፊቷ መሄድ ነው የቀራት። ምንም የቀራት ነገር የለም። እንድትሳደብ አንተ የራስ የሆነ ሰው እንዴት ነው በሌላ ሰው ሲሰደብ ሲወቀስ ደስ ይልሃል እንዴ? ይህ ሁሉ እኮ ያንተ ጥፋት ነው ማለት ነው ብሩኬ፣ ያንተ ጥፋት። ይቺ ልጅ እንድትወቀስ እንድትናቅ እያረካት ነው ሀይሚን ማለት ነው። ምክንያቱም የምትሄድባቸው መንገዶች ሁሉ ስህተት ናቸው፣ በጣም ስህተት። ማዋራት መልካም ሆኖ ግን የመረጥክበት ልታወራ
ልጅቷን ልታዋራት የመረጥክበት ቦታ ግን ስህተት ነው። ቦታ እኮ አልጠፋም ማለት ከመኝታ ቤት ውጪ ከእንደዚህ አይነት ቦታ ውጪ ጭር ያሉ ቦታዎች አሉ፣ ግሪኔራዎች አሉ። በደንብ ጸጥታ ምን ፈልገ ነው? አሁን እስቲ እዛ ያዋራሃት እዛ ቀጠርካት፣ እስቲ ለምሳሌ ይህን ፈልጌ ነው ኦዲየንሶቼ በልና እኛንም እንስማ እስቲ እንቀበል። ጭርታ ፈልጌ ነው፣ ዝም የሚል ቦታ ፈልጌ ነው እንዳትል፣ ብዙ ዝም ያሉ ቦታዎች አሉ። ጭር ያለ ቦታ ወስደህ ማውራት ትችላለህ ከመኝታ ቤት ውጭ። መኝታ ቤት እናንተ ሁለታችሁ ምን ታረቃላችሁ? እስቲ ቆይ አሁን የተፈጠረው ነገር ሳይፈታ ድጋሚ ሌላ አዲስ ለመፍጠር ነው ወይስ ምን ታረጋላችሁ? ቆይ መኝታ ቤት አሁን ባላችሁበት ሁኔታ በእውነት ምኑን ፈልጋችሁት? የመኝታ ቤት ድባቡን ምኑን ፈልጋችሁት ነው እዛ የተቀጣጠራችሁት? በእውነት ግርም ምን ያለኝ እንግዲህ ብሩኬ አሁን ድጋሚ ወጥተህ የሆነ ነገር አድርጋኝ ነው ምን እንደሆንኩኝ አላውቅም እንደምትላለ ብዬ አልጠራጠርም። አሁን ማፈር አለብህ ማለትም አይጠበቅም። በእውነት እንዲህ አሳፈርከን እኮ በእውነት ምን ማለት እንዳለብንም ግራ ገባኝ። እኔ ካሁን በቃ ምን ሆኑ እያልኩኝ በጣም በጭንቀት ነው እያየሁት የነበረው እና ሀይሚዬ አይዞሽ ይህ ሁሉ ነገር ያልፋል። ግን ይሄ ማለት ደግሞ ነገሮች ሙሉ ለሙሉ እሱ አደረገው ማለት አይደለም። ያው ቦታው ስለመረጠ ያጠራጥርሻል። በር ላይ አቁሞ ስላዋራሽ የተሰማሽ ነገር አለ። በእርግጥ ግን ይሄ የሆነ ማለት እሱ ምንድን ነው የራሱ የሆነ መንገድ ሊኖረው ይችላል። የመረጠበት የራሱ መንገድ ሊኖረው ይችላል። ያ መንገዱን ግን አስቀድሞ ቢነግርሽ፣ አንቺ በደወልሽበት ሰዓት ላይ አስቀድሞ ቢነግርሽ፣ ተወያይታችሁ ተመካክራችሁ ያደረጋችሁት ነገር ቢኖር ኖሮ ለዚህ ባላደረሳችሁ ነበረ። ስደውይለት ማንሳት ነበረበት። አንስቶ ሀይሚ እንዲህ ላደርግ አስቤያለሁ ምናምን ቢልሽ ጥሩ ነበር። ግን ደግሞ የአንቺም ክፍተት አለ እዚህ ጋር። በቃ እኔ ካሁን በኋላ ከአንተ ጋር አልቀጥልም ስላልሽው ይሄ ልጅ ይህንን ወስኗል። በቃ የማትቀጥይ ከሆነ የራሱን ሀሳብ በራሱ መንገድ መፈጸም እየጀመረ ነው ማለት ነው። ምክንያቱም አይመለከተኝም ስላልሽው ማለት ነው። ግን አይመለከተኝም ብለሽ ደግሞ ዛሬ ደግሞ ያው ነገሮችን ልትነግሪው ፈልገሽ ነበረ። አንቺ ልትነግሪው በፈለግሽ ሰዓት ደግሞ እሱ ቀድሞሽ አንድ ስቴፕ ሄዷል። ይህ ምን አይነት ክፍተት እያመጣ እንደሆነ ታውቂያለሽ። ስለዚህ አሁንም ይቅር ተባብላችሁ ያለውን ነገር ያቺ 3 ወር እስከምትመጣ ድረስ ከዚህ በለጠ ክፍተት እንዳይፈጠር አሁን ላይ አንቺም የራስሽን ነገር የራስሽን ምንድን ነው ከሱ ጋር ያለውን ነገር አቁም ያለው የሚለውን ሳይሆን በቃ የተመካከል ነገሮችን ለማስተካከል ሞክር የሚለውን ነገር እያሰብሽ ነገሮችን ብትፈጽሚ ጥሩ ነው ባይ ነኝ። ከዚህም በኋላ ሌላ ክፍተት እንዳይፈጠር እዚህ ላይ ያለውን ነገር አይተሽ ከዚህ በፊት የወሰድሽው እርምጃ ምን አይነት ክፍተት ዛሬ እንዳመጣ አይተሻል። ሌላ ክፍተት እንዳይፈጠርብሽ አሁን ማስተካከል ያለብሽ ነገር አለ። ስለዚህ አብራችሁ ለመቀጠል መሞከር ነው ያለባችሁ። ድጋሚ እልሻለሁ ሀይሚዬ። በተረፈ ግን ምርጦችዬ ሰላም እግዚአብሔር ያላችሁበት ይብዛላችሁ። ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቀናነታችሁ አይለኝም እላለሁ። ያው ቪው ቀንሶብኛል መግባት ስላቆምኩኝ ነው። ግን እናንተ ደግሞ የምትደግፉኝ ከሆነ ላይክ ሼር የምታደርጉ ከሆነ ቻናሌ ይነሳል ማለት ነው። ቀናነታችሁ አይለየኝ ባይ